ተመጣጣኝ ሳይዝ አንድ ላይ መሽከርከር፣ በአንድ አቅጣጫ መጓዝ፣ በእኩል ፍጥነት መጓዝ ያስፈልጋል። ወደ ብልጽግና አምጡት። የኢትዮጵያን ብልጽግና ህልውና ለማረጋገጥ የምንፈልግ የኢትዮጵያን ብልጽግና መስራት መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል። አንድ ሀገር ከሌሎች ኋላ ቀረ የሚባለው ፖለቲካዊ፣ ማህበራዊ መስፈሪያዎች ስላሉ በእነዚያ ከፍ ካለው ሀገር ዝቅ ብሎ ሲገኝ፣ በኢኮኖሚ በቴክኖሎጂ ከፍ ካሉ ሀገራት ተርታ ዝቅ ብሎ ሲገኝ ኋላ ቀር ይባላል። የእድገት መገታት ካለ፣ ኮንቲኒየስ ግሮዝ ከሌለ፣ የፍጥነት መጓተት ካለ፣ የፖለቲካ አዙሪት ካለ፣ የኢኮኖሚ ስብራት ካለ እነዚህ የኋላ ቀርነት መገለጫ ተደርገው ይወሰዳሉ። ስድብን ከላያችን ላይ የሚያስወግድ የሚቀጥለው ትውልድ አንገቱን ቀና አድርጎ እንዲሄድ በዓለም አደባባይ ላይ እኔ ኢትዮጵያዊ ነኝ ማለት እንዲችል ለትውልድ ክብር የሚያመጣ ስራ ስለሆነ በርቱ ነው የምንለው። ሰማይ መሰከረ በቀስተ ደመና ታላቅ መሆንሽን፣ አዝመራው ጎተራው ሞልቶ ዓለም ላንቺ መስክሮ ትነሻለሽ ሀገሬ ደሞ ዞሮ ስምሽን ያነሳል ይነሳል ዛሬም ይወደሳል። ፍጥረት ዳር እስከ ዳር አንቺን መች ረሳል።